ጁን 11 የዕለቱ መልእክት ርዕስ በሁሉ ስፍራ የሚገኝ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ። መዝሙረ ዳዊት ምዕራፍ 139 ከቁጥር 7 እስከ 8። አሁን ባለንበት ዘመን አንዳንድ ሰዎች ያልተገባ ነገር ለማድረግ ሲያስቡ አመቺ ሁኔታንና አመቺ ጊዜያት ይፈልጋሉ። አመቺ ሁኔታ አጠገባቸው ሰው፣ ካሜራ ወይም ፖሊስ እንዳለና እንደሌለ ይቃኛሉ። ለምን? እይታ ውስጥ መግባት ስለማይፈልጉ ነው። አመቺ ጊዜ ደግሞ ከቀን ይልቅ ሌሊትን ይመርጣሉ። ሁኔታ የማይዘው ሰው፣ ካሜራና ፖሊስ በማይገኝበት ስፍራ ሁሉ የሚገኝ ሕያው አምላክ አለ። ጊዜና ወቅት የማይገድበው አምላክ በሁሉ ስፍራ አለ። ለዚህ ነው ዘማሪው በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች፣ ጨለማ በአንተ ዘንድ አይጨልምምና በማለት የሚናገረው። እግዚአብሔር በሁሉ ስፍራ አለ የሚል መረዳት ሰንቀን ስንመላለስ ከእግዚአብሔር ፊት ለመሸሽ ሙከራ አናደርግም። አንዳንድ ጊዜ ሰዎች ከእግዚአብሔር ለመሸሽ ጥረት ሲያደርጉ፣ በዚህም ብዙ ኪሳራ ሲደርስባቸውና ዋጋ ከፍለው ከእንደገና ወደ እግዚአብሔር ሲመለሱ እንመለከታለን። ነቢዩ ዮናስ ለዚህ ሐሳብ ጥሩ ማሳያ ነው። እግዚአብሔርን ላለመታዘዝ ዋጋ ከፍሎ ወደ ተርሴስ ሸሸ። እግዚአብሔር በእስራኤል ምድር ብቻ የሚገኝ አምላክ አይደለም፣ ይልቁኑ በሁሉ ስፍራ ይገኛል። ነቢዩ ብዙ ዋጋ ከፍሎ ከእንደገና ከእግዚአብሔር ሐሳብ ጋር ሲስማማ እንመለከታለን። መጽሐፍም ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ በማለት ከእግዚአብሔር ፊት ማንም መሸሽ እንደማይችል አስረግጦ ይነግረናል። አንዳንድ አማኞች ከእግዚአብሔር ሐሳብ ለመሸሽ ሲሉ ኅብረት የሚያደርጉበትን ስፍራ፣ የሚኖሩበትን ከተማና አገር፣ የሚሰሩትን ሥራ ለመቀየር ጥረት ሲያደርጉ ይታያል። ይህ ራስን ማታለል ነው እንጂ ማንም ከእግዚአብሔር ማምለጥ አይችልም። የእናንተስ ልምምድ ምን ይመስላል? ለመሸሽ ብትሞክሩ ትከስራላችሁ፣ ለመስማማት ብትፈቅዱ ትጠቀማላችሁ። ሁል ጊዜ በሁሉ ስፍራ የሚገኝ